በኢትዮጵያ የባህል ሙዚቃ ውስጥ የማይጠፋ ታሪክ የሰራው ታዋቂው ድምጻዊ ሰማኸኝ በለው በድንገት ከዚህ ዓለም በሞት መለየቱን ስንሰማ ሁላችንም በከፍተኛ ድንጋጤ ውስጥ ወድቀናል። መላው የጥበብ ሰዎችና አድናቂዎቹ ልባቸው ተሰብሮ በቦሌ መድኃኔዓለም ቤተክርስቲያን የመጨረሻ ሽኝት አድርገውለታል። ለመሆኑ ግን ያንን የመሰለ ታላቅ አርቲስት በድንገት ከኛ የነጠቀው የህመም ስሜት ምን ነበር? ልጆቹስ በዚያች የመጨረሻ ሰዓት ህይወቱን ለመታደግ ምን አይነት አስቸኳይ ርብርብ አድርገው ነበር? ከሁሉም በላይ ደግሞ የቀብሩ ስነ ስርዓት ከተፈጸመ በኋላ በቤተሰቦቹና በቅርብ ወዳጆቹ ዙሪያ የተሰማው አስደንጋጭና ልብ ሰባሪ ክስተት ምንድነው? ዛሬ በዚህ ቪዲዮ ከተዋወቁበት ከልጅነት የትምህርት ቤት እድሜ ጀምሮ እስከ መጨረሻዋ እስትንፋስ ድረስ የዘለቀው አስደናቂ የፍቅር ታሪካቸውንና ከመጋረጃ ጀርባ ያሉትን አዳዲስ መረጃዎች ዝርዝር ይዘንላችሁ ቀርበናል። ከቪዲዮ ፍጻሜ ጋር አብራችሁን እንድትቆዩ እንጋብዛለን። ማንም ሰው ሳይጠብቀውና ሳይገምተው ነበር ይህ መርዶ የተሰማው። ከቅርብ ቤተሰቦቹ አምነን ከምንቀበላቸው መረጃዎች እንደተረዳ ነው አርቲስት ሰማኸኝ በለው ከመሞቱ ጥቂት ሰዓታት በፊት ድንገተኛ የድካምና የህመም ስሜት ተሰምቶት ነበር። ህመሙ መቋቋም ከሚችለው በላይ እየበረታበትና ሁኔታው እየተቀየረ ሲመጣ ቤተሰቡ ውስጥ ትልቅ መደናገጥ ተፈጠረ። በዚህ ጊዜ ሶስቱ ልጆቹ ሰዓት ሳያጠፉ ወዲያውኑ አባታቸውን በመኪናቸው በመጫን በፍጥነት ወደ ሆስፒታል አቀኑ። በሆስፒታሉ የድንገተኛ ክፍል ውስጥ የነበሩ የህክምና ባለሙያዎችም የታዋቂውን አርቲስት ህይወት ለመታደግ ከፍተኛ ርብርብና ጥረት አድርገዋል። ልጆቹም አባታቸው እንዲተርፍላቸው ፈጣሪያቸውን እየለመኑ በከፍተኛ ጭንቀት ጠብቀው ነበር። ነገር ግን የህክምና ባለሙያዎቹ ጥረትና የልጆቹ ጸሎት ሳይሳካ ቀርቶ ፈጣሪ የፈቀደው ሆነና ታላቁ አርቲስት ሰማኸኝ በለው የመጨረሻ እስትንፋሱን አሳልፎ ሰጠ። ይህ ዜና ለልጆቹ ብቻ ሳይሆን ለመላው የሀገራችን ህዝብ ትልቅ መርዶ ሆነ። የአርቲስቱ የቀብር ስነ ስርዓት በቦሌ መድኃኔዓለም ቤተክርስቲያን በርካታ ታዋቂ ድምጻውያንና ተዋናዮች እንዲሁም የኪነ ጥበብ አፍቃሪያን በተገኙበት በታላቅ ሀዘን ተፈጽሟል። የመላው ጥበበኛ ልብ የተሰበረበት ያ የስነ ስርዓት በሰላም ቢጠናቀቅም ከቀብሩ በኋላ ግን ሌላ ያልተጠበቀ አስደንጋጭ ክስተት ተፈጠረ። ለመሆኑ ከቀብሩ ስነ ስርዓት በኋላ የተፈጠረው አስደንጋጭ ክስተት ምን ነበር? ይህ አስደንጋጭ ክስተት የተሰማው ከቅርብ ቤተሰቦቹና አብረውት ከነበሩ ወዳጆቹ አካባቢ ነው። ሰማኸኝ በለው በድንገት ያለምንም ረጅም ህመም መለየቱ በተለይም የመጨረሻ ሰዓት በልጆቹ እቅፍ ውስጥ ሆኖ ማለፍ በቤተሰቡ ላይ ሊገልጽ የማይችል ከፍተኛ የስነ ልቦና ድንጋጤና የሀዘን ስብራት ፈጥሯል። ከአቅም በላይ በሆነው ይህ ድንገተኛ ሀዘን የቀብሩ ስነ ስርዓት ካለቀ በኋላ ቤተሰቦቹን ማረጋጋት እስከማይቻልበት ደረጃ ያደረሰ ከባድ ክስተት ሆኗል። መላው የጥበብ ማህበረሰብም ይህን የቤተሰቡን ከባድ መርዶና ድንጋጤ ለመጋራት በለቅሶ ቤት ውስጥ ተገኝቶ እያስተዛዘኑ ይገኛል። አርቲስት ሰማኸኝ በለው በሙዚቃው ዘርፍ ያስመዘገበው ስኬት እንዳለ ሆኖ በትዳር ህይወቱም እጅግ የሚደንቅና ለብዙዎች አርአያ የሚሆን ታሪክ ነበረው። እርሱና ውድ ባለቤቱ ለመጀመሪያ ጊዜ የተዋወቁት ገና በልጅነት እድሜያቸው በትምህርት ቤት ተማሪ በነበሩበት ወቅት ነበር። ያ በልጅነት የለመለመ ንጹህ ፍቅር ጊዜና ሁኔታዎች ሳይበግሩት ለረጅም ዓመታት በጽናት ዘለቀ። በትዳራቸውም ውስጥ እርስ በርስ የመደጋገፍና በፍቅር እየኖሩ ሶስት ልጆችን አፍርተው ለማየት በቅተዋል። ባለቤቱ በህይወቱ ውስጥ በትልቅ የትግልና የስኬት ጊዜያት ሁሉ ከጎኑ የነበረች ጠንካራ ሴት ናት። ዛሬ ያንን ገና የልጅነት የጀመሩትን የህይወት አጋር የልጆቿን አባት በዚህ መልኩ በድንገት ማጣቷ ለሷም ሆነ ለልጆቹ ከባድ ፈተና ሆኖባታል። የኢትዮጵያ ባህልና ኪነ ጥበብ ባለውለታ ለሆነው ለክቡር አርቲስት ሰማኸኝ በለው ፈጣሪ ዘላቂ ረፍትንና የገነትን መስተንግዶ እንዲሰጠው ከልባችን እንመኛለን። እንግዲህ ውድና የተከበራችሁ የቻናላችን ቤተሰቦች ሞት ዛሬ ይመጣ ነገ ይመጣ አይታወቅም። እጅግ ተወዳጅና ድንቅ የባህላዊ ሙዚቃ ሰማኸኝ በለው አብዛኛዎቻችን በባህላዊ ሙዚቃ እናውቀዋለን። ግን ደግሞ በጣም ከሙዚቃ ወጣ ብሎ በጣም ድብቅ ማንነት ያለው ቀልደኛና ወሬው ራሱ የማይጠገብ አርቲስት ነው አርቲስት ሰማኸኝ በለው። አርቲስት ሰማኸኝ በለው እንግዲህ ስለ ባለቤቱ ሲናገር
ቢሰሙት እንኳን የማይሰለች ነው። እንግዲህ ገና በልጅነቱ ጀምሮ እሷም ተወዛዋዥ እያለች እሱም እንግዲህ ገና እያሉ በገና በተማሪ እድሜያቸው ታውቀው እዚህ ደርሰው የሶስት ልጆች አባት እናት ሆና እሱም አባት ሆኖ እዚህ ፍሬ ሲያደርሱ ግን ድንገት እንግዲህ ዛሬ ታሟል የህመም የሳምንት እድሜ ሳይሰጠው እንኳን በድንገት መሞቱ እንኳን ድምጻውያን እንኳን የኪነ ጥበብ ባለሙያ ነውና መላው ዓለምን ሁሉ የማያስጨንቅ ነው። በእውነት በጣም ነው ያዘነው፣ በጣም ከምንም በላይ ማለት ነው። እንግዲህ ከዚህ መረዳት የምንችለው ነገር ብዙ ሰዎች መቼ እንደምንሞት አናቅም፣ ግን በዚህ ሁሉ ለሰው ልጅ መልካም መሆን በጣም ትልቅ ነገር ነው። እያንዳንዳችን ውስጥ አንድ ሰው ሲሞት ማሰብ ያለብን ነገር አለ። ሁላችንም ቢሆን ሁላችንም የስነ ልቦና ችግር፣ የስነ ልቦና ጥል፣ የስነ ልቦና ብዙ ነገር ነው የሚደርስብን አንድ ሰው ሞተ ማለትና ይሄ ማለት ደግሞ ማለው የታዋቂ ሰው ወይም ደግሞ የኪነ ጥበብ ባለሙያ የተለያዩ የስራ መስኮች ያሉ ሰዎች ሲሞቱ ልባችን በጣም ይሰበራል። እንደዚህ ሆነን ቢሆን እኮ እንደዚህ አድርገንለት ቢሆን እኮ እንባላለንና ባለን ነገር ለሰው መልካም መሆን ከምንም በላይ በቂ ነውና ሁላችንም እንግዲህ በጣም የምንወዳቸውን ሰዎች በእውነት ነው የምላችሁ በጣም የምንወዳቸውን ሰዎች እያጣን ነው። በጣም የኪነ ጥበብ ባለሙያ የሀገራችን ስም አስጠሪ የሆኑትን ሰዎች እንግዲህ በጣም በእውነት በጣም እንባም ያስመጣ ነውና እያጣን ነውና እንግዲህ በዚህ መልኩ ሁላችንም ሀገራችን በዚህ መልኩ እየሄደች እንደሆነ ከዚህም እርስ በርሳችን በሰላም ኖረን ሀገራችን በሰላም እንድንኖር ሁላችንም ህይወት አንዳንድ የሆነ ሙዚቃ አለ እንደውም ለዚህ ነው ህይወት ማላምናት ለዚህ ነው መኖርን ማላምናት የሚባል ነገር አለና በዚህ በምድራዊ ህይወት ውስጥ ስንኖር እንግዲህ ሁላችንም በቻልነው መጠን መልካም ብንሆን እላለሁና እንግዲህ ለተወዳጁ ድምጻዊ ሰማይ በለው እንግዲህ ፈጣሪ አምላክ እንግዲህ ወደማይቀረው ዓለም ነው ሄደውና እንግዲህ ፈጣሪው እንግዲህ በደጋጎች ነፍሱን በሰላም እንድታርፍ እንመኛለን። ለውድና ለተከበራችሁ ለሰማይ በለው ቤተሰቡም እንዲሁም ለባለቤቱ እንዲሁም ለልጆቹ እንግዲህ ከልብ ፈጣሪ አምላክ መጽናናቱን እንዲያድላችሁ እንመኛለን ማለት ነው። በጣም የሚገርመው ነገር ከዚህ እንግዲህ ሁላችንም ለምሳሌ እናስፋው መሸሻ ሲሞቱ እነ ማዲንጎ እነ ብዙ በቃ እነ ባባ በጣም በእውነት ሳይታሰቡ ነው የሚሞቱትና እንግዲህ በቃ ሰው በዚህን ሰዓት ይሞታል ብሎ ያ አመት 2 አመት ታሞ ሳይሆን ጭራሽ በቃ አንድ ሳምንት እንኳን ህመሙን ሳይሰማ ነውና የሰው ልጅ ህይወቱ የሚያልፈውና እንግዲህ በዚህ አጋጣሚ ቢሆን እርስ በርስ እንፈቃቀር እንዋደድ ጥላትን ከልባችን እናርቅ እላለሁና እንግዲህ በጣም የሚገርመው ነገር የኢትዮጵያ ባህልና ኪነ ጥበብ ባለውለታ ለሆነው ለክቡር አርቲስት ሰማይ በለው ፈጣሪ ዘላቂ እርፈትንና የገነትን መስተንግዶ እንዲሰጠው ከልባችን እንመኛለን። ለውድ ባለቤቱ ለሶስቱ ልጆች እንዲሁም ለቅርብ ዘመዶችና ለአድናቂዎች በሙሉ መጽናናትን ይስጥልን። ክቡራን ተመልካቾቻችን እናንተስ በአርቲስት ሰማይ በለው ስራዎች ላይ ያላችሁ ትዝታ ምንድነው? በጣም የሚገርመው ነገር ደግሞ ሙዚቃዎቹ ሁሉ ባህልን የተላበሰ ኢትዮጵያን ባህልን የሚያጎለብት በቃ የኢትዮጵያን ባህልን የሚገልጽ ነው ማለት ነው ሁሉም ሙዚቃ ማለት ነውና እንደሆነ አሁን ለምሳሌ ያሁኑ ሙዚቃዎች ስታዩ የሆነ በቃ እንትናይ አይሰጥም በቃ ውስጥ በጣም ባህል ኢትዮጵያዊ በቃ የሱን ሙዚቃ ሲሰሙ ኢትዮጵያዊ የሚል ነገር ነው የሚመጣላችሁና ከአይምሮአችሁ የሚቀርጸው ማለት ነው። እና ይሄ አሁን የመጡ የሆነ ዘመናዊ እንበላቸውና ዘመናዊ ሙዚቃዎች የምንለው ማለት ነው እነሱ እንግዲህ የሆነ ሀገራችን የመውደድ ያክል እንትን አይልም። ግን እንደዚህ ያሉ ሙዚቃዎችን ስትሰማ ግን በእውነት በጣም ኢትዮጵያዊ የመሆንሽን አሁን ኢትዮጵያ ተፈልጋ የማትገኝ ሀገር ናት በእውነት ነው የምላችሁ። ስለዚህ ያችን ኢትዮጵያን የምትመስል ሀገር ምን ቀርጽባት ይሄ ሙዚቃ በቃ በጣም ደስ የሚል ነገር ነውና ዳቦት ልስራ ምናምን በቃ እኔ ሙዚቃዎቹ በቃ በእውነት በጣም ልዩ ናቸውና እንግዲህ ከዚህ ተነስተን እንግዲህ በጣም የምንወደው የምናደንቀው ኢትዮጵያ ባህላችን የሚያስጠራ ነበር። ድምጻዊ ጎበዝ ድምጻዊ ነበረ።
እንግዲህ ወደማይቀረው ሰው መቼም በዚህ ምድር ሁልጊዜም ዘላለማዊ ሆኖ መኖር አይችልምና እንግዲህ ፈጣሪ የፈቀደው ነገር ሆኗል። እንግዲህ ለቤተሰቡ የተሰማችሁ በጣም ለሶስት ልጆቹና በጣም የሚገርመው ደግሞ ለውዱ ባለቤቱ በእውነት ፈጣሪ ከልብ መጽናናቱን እንዲሰጥ እንመኛለን ማለት ነው። እንግዲህ እናንተስ ፓርቲ ሰማይ በለው ስራዎች ላይ ያላችሁ ትዝታ ምንድነው? የተሰማችሁን ሀዘን በኮሜንት መስጫው ላይ እንድታጋሩ እንጋብዛለን። በኪነ ጥበብና በተለያዩ ማህበራዊ ጉዳዮች ዙሪያ የምናዘጋጀው መሰናዶች በፍጥነት ለማግኘት ቻናላችን ሰብስክራይብ በማድረግ እንጋብዛለን። የተከበራችሁ የቻናላችን ቤተሰቦች የዛሬ ቪዲዮአችን ይሄን ይመስል ነበር። በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ የእናንተ ሰላምና ፍቅር ይበዛላችሁ ዘንድ የዘወትር ምኞቴ ነው። በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሀገራችን ሰላም ያድርገው፣ መላው ዓለምን ሰላም ያድርገው። አንጋፋ የሆኑትን አባቶቻችን እግዚአብሔር አምላክ ይጠብቅልን። በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ቻው ቻው።